በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዛሬ የምንማማርበት የትምህርታችን ርዕስ ጾመ ገሃድ ወይም ደግሞ ጾመ ጋድ በሚል እንማማራለን። ይህንን ርዕስ የመረጥኩበት በየዓመቱ የሚነሳ ጥያቄ አለ። ይህም ጥያቄ ምንድነው? የገና የልደት ጋድ አለ የለም የሚል ጥያቄ ይነሳል። እሱን ለማጥራት ነው። ምዕመናን በየዓመቱ የገና የልደት ጋድ አለው ገሃድ አለው የለውም እያሉ ይጠይቃሉ። መልሱ ባጭሩ አለው ነው። ይህንን ነው የምናየው። ለምን ሲባል ጾመ ገሃድ ወይም ጾመ ጋድ ከሰባቱ አጽዋማት አንዱ ነው። ከሰባቱ አጽዋማት አንዱ ነው። እንደገና ደግሞ የገና ዋዜማና የጥምቀት ዋዜማ የምንጾመው ማለት ነው። ድራረ ልደት ወድራረ ጥምቀት የገና የልደት ዋዜማና የጥምቀት ዋዜማ የምንጾመው ማለት ነው። እነዚህን የገናንና የልደት ማለታችን ነው። ገና ስንል የገና የልደትና የጥምቀትን ዋዜማ ሁለቱን ቀናት እንደ አንድ ነው የሚቆጠሩ። እንደ አንድ ነው። በየዓመቱ ሁለቱን እንደ አንድ አድርገን እንጾማቸዋለን። እንግዲህ የገና ወይም ደግሞ የጥምቀት የሁለቱ ቀን ገሃድ ወይም ጋድ ጾም አለ ካል በመጀመሪያ ገሃድ ማለት ምን ማለት ነው? ገሃድ ማለት መገለጥ ማለት ነው። መታየት ማለት ነው። በግልጥ በገሃድ ታየ ማለት ነው። የተገለጠውም የታየውም ማን ነው? ክርስቶስ ነው። ይህንንም አባ ሕርያቆስ ቅዱስ ዲዮስቆሮስ አንሶ ሰው ገሃደ ወአስተራየ ከመሰብ ይለዋል። ወደ ትንሣኤው ስነድ ትንሣኤው አገሃደ የሚል እናገኛለን። ወደ ጥምቀትም ስነድ ፈጽሞ ገሃደ ፈጽሞ ሕገ ወአስተራየ ገሃደ። ስለዚህ ክርስቶስ ግልጥ ሆኖ መጣ ማለት ነው። ለምን? የክርስቶስ መገለጥ በቤተልሔም ስጋን ተዋህዶ ኖሎት እረኞች አይተውታል። ኖሎት እረኞቹ ከመላእክት ጋር አመስግነውታል፣ በግልጥ አይተውት። እንደገና ሰብአ ሰገልም ደግሞ ከምስራቅ መጥተው በግልጥ አይተውታል፣ ገብረውለታል። በተጨማሪ ደግሞ በዕለተ ጥምቀቱ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ የሥላሴ አንድነትና ሦስትነት ተገልጧል። ይህንንም ቅዱስ ዮሐንስ አይቶ መስክሯል። ስለዚህ ገሃድ ማለት ምን ማለት ነው? መታየት መገለጥ ማለት ነው። ክርስቶስ በግልጥ ታየ፣ በገሃድ ታየ፣ በግልጥ ሰው ሆኖ በዚህ ምድር ላይ ተመላለሰ ማለት ነው። ሁለተኛውና ዋናው ርዕሳችን ጋድ ማለት ምን ማለት ነው? ባጭሩ ጋድ ማለት ለውጥ ማለት ነው። ተውላጥ ምትክ ማለት ነው። ይህም ለውጥ ለምን ተባለ፣ ምትክ ለምን ተባለ የሚለውን ስናይ በረቡዕና በዓርብ ፈንታ የሚጾም ማለት ነው። ተውላጠ ረቡዕ ወዓርብ ወይም ደግሞ ተውላጠ ጾመ ድህነት እንለዋለን። በሮብና በዓርብ በጾመ ድህነት ምትክ ስለሚጾም ለውጥ ተብሎ ምትክ ተብሎ ይጠራል። ምን ማለት ነው? ልደትና ጥምቀት አሁን ማስተውሉ። ልደትና ጥምቀት ረቡዕ ከዋሉ ማክሰኞ ይጾማል። አሁንም ልደትና ጥምቀት ዓርብ ቀን ከዋሉ
ሐሙስ ይጾማል። ታዲያ በየዓመቱ የሚጾመው ለምንድን ነው ካል መታሰቢያ ነው፣ እንዳይረሳ ነው። አባቶቻችን ሰለስቱ ምዕትም ለጾም አድሉ፣ በጾም ክርክር ቢነሳ ለጾም አድሉ ስለሚል ነው። ቅዱስ ሲኖዶስም ሁለቱ ቀናት የገና ዋዜማና የጥምቀት ዋዜማ እንዲጾም ወስነዋል። በተጨማሪ ዓርብና ዕሮብ በዓመት 3 ጊዜ አይጾሙም። ዓርብና ዕሮብ በዓመት 3 ጊዜ አይጾሙም ስንል አንደኛ የገና የልደት ዋዜማ፣ ሁለተኛ የጥምቀት ዋዜማ፣ ሶስተኛ ደግሞ በባለ 50 በባለ 50ም አክፍለን ነው፣ ቅዳም ስዑርን ጾመን ነው። ዝም ብሎ አይደለም በባለ 50 ዕሮብና ዓርብ የሚበላው። እንዳውም ከዚህ የበለጠ ምንድነው? በተለይ በትንሣኤ አክፍሎትም አለ። ሌላው ዓርብና ዕሮብ እንዲበላ ያደረገው ምክንያቱ ምንድነው ከተባለ የሶስቱ ቀናት ቅዳሴ መንፈቀ ሌሊት ነው። የሶስቱ ቀናት ቅዳሴ መንፈቀ ሌሊት ነው። መቼ መቼ? የገና የልደት ቅዳሴው መንፈቀ ሌሊት ነው። የጥምቀትም ቅዳሴው መንፈቀ ሌሊት ነው። የትንሣኤም ቅዳሴው መንፈቀ ሌሊት ነው። ስለዚህ በእነዚህ 3 ቀናት በተለይ ቀዳሽና ቆራቢያን ያከፍላሉ። ጋድ ብቻ አይደለም፣ ጋድ ብቻ አይደለም፣ ጾም ብቻ አይደለም፣ አክፍሎትም አለ። ይሄን አስምሩበት። በተጨማሪ ደግሞ የልደትና የጥምቀት ጋድ እንደሚጾም በፍትሐ ነገሥት ሰለስቱ ምዕት ወስነዋል። በፍትሐ ነገሥት አንቀጽ 15 ላይ የገሃድ ጾም በጥምቀት ዋዜማና በገና በልደት ዋዜማ እንዳለ ተጽፏል። ጾመ ገሃድ ደግሞ የልደትም የጥምቀትም ጾሙ እስከ 13 ሰዓት ነው። ምን ማለት ነው? እስከ ምሽቱ 1 ሰዓት ይጾማል። እሁድና ቅዳሜ ከሆነ ደግሞ ያው ጧት እንበላለን፣ ግን የቅባት ወይም ደግሞ ስጋ ነክን አንበላም። አንድ ግልጽ እንዲሆንላችሁ ከዚህ ላይ ብዙ ሰዎች ይጠይቃሉ። በጾም ላይ ጾም እንዴት ይጾማል? የነቢያት ጾም ራሷ ጾም አይደለም፣ ጋድ ለምን አስፈለገ ይላሉ። እዚህ ላይ አስተውሉ ምዕመናን። የነቢያት ጾም 40 ቀን ነው። ይሄን አስምሩ። የነቢያት ጾም ስንት ቀን ነው? 40 ቀን ነው። ሶስቱ ቀን ደግሞ ጾመ አስቴር፣ ጾመ ዳንኤል፣ ወደ ሐዲስ ኪዳን ስንመጣ ደግሞ ጾመ አብርሃም ሶርያዊ ሊቀ ጳጳሱ አብርሃም ሶርያዊ የጾመው ነው። 43 ሆነ ማለት ነው። አንዷ ቀን ጋድ ናት። ስለዚህ 44 ሲሆን 40ው የነቢያት ነው። ሶስቱ ቀን የአብርሃም ሶርያዊ ነው። አንዷ ጋድ ለውጥ ናት። የሮብና የዓርብ ለውጥ ናት። ይሄን ያዙ። ታዲያ በዘመነ ዮሐንስ እንዴት ሊሆን ነው ካላችሁ፣ በዘመነ ዮሐንስ ደግሞ ከጾመ ነቢያት ላይ ተደርቦ ይጾማል። ማን? የገአድ ጾም የገና ዋዜማ የሚጾመው ከነቢያት ጾም ላይ ተደርቦ ይጾማል። በጾም ላይ ጾም እንዴት ይጾማል የሚሉ አሉ። በጾም ላይ ጾም አለ። በጾም ላይ ጾም አለ። እንደው አንድ ጥያቄ ልጠይቃችሁና ጾመ ድህነት ዓርብ ሮብ መቼ ነው የሚገባው? ጾመ ድህነት ወይም ጾመ ዓርብና ሮብ መቼ ነው የሚገባው ስንል የሐዋርያት ጾም ወይም በተለምዶ ሰኔ ጾም በገባ በ3ኛው ቀን ነው የሚገባው። አያችሁ፣ በጾም ላይ ጾም ይገባል ማለት ነው። የሐዋርያት ጾም ገብቶ እያለ በዛው ላይ ተደርቦ ዓርብና ሮብ ይገባል። ይሄን ማጥራት ያስፈልጋል። ስለዚህ በጾም ላይ ጾም የለም የሚለው ቤተክርስቲያን መልስ አላት። በጾመ ድህነት ጾመ ሐዋርያት ተደርቦ ይጾማል። እንደገና ደግሞ በብዙ በዚህ ብቻም ሳይሆን በፍልሰታ ጾምም በአብይ ጾምም ውስጥ አብረን እንጾማለን።
ጾመ ድነት እንግዲህ ዓርብና ሮብ አንድ ብለን እንደምንጾማቸው ሁሉ ገሃድና ገሃድንም አንድ ብለን ነው በቁጥር የምንይዛቸው። ይሄ ነው እንግዲህ ባጭሩ ለማብራራት። ሌላው ገሃድ የሌላቸው ጾሞች አሉ። ለምሳሌ የሐዋርያት ጾም ገሃድ የለውም። የፍልሰታ ጾምም ገሃድ የለውም። ለምሳሌ ጾመ ሐዋርያትን ጾመን ሐምሌ 5 ሮብ ቢሆን ጾመን ነው የምንቀድሰው። ፍልሰታ ጾመን 16 ነሐሴ 16 ዓርብ ሮብ ላይ ቢሆን ጾም ነው፣ ተጾሞ ነው የሚቀደሰው። ለምን? ገሃድ የለውም፣ ለውጥ የለውም። ይህንንም ማወቅ ይጠበቅብናል ማለት ነው። ሌላው እዚህ አያይዤ የምናገረው የመጨረሻ ነው። እንዲያው የጋድና የገሃድ ጾምና የትንሣኤ የበግ ወይም የዶሮ እርድ ጥያቄ መቼ ነው የሚቆመው? ምዕመናን የሚጠየቀውን ትታችሁ የማይጠየቀውን አትጠይቁ። መጠየቅ ያለባችሁን አንድ ቃል ልንገራችሁ። ንስሐ አባታችሁንም ይሁን ቤተ ክርስቲያንንም ይሁን መምህራንንም ይሁን መጠየቅ ካለባችሁ ምዕመናን በየዓመቱ መጠየቅ የምትችሉት ጾመ ነነዌ መቼ ነው የሚገባ ተብሎ ይጠየቃል። ይሄ ግድ ነው። ለምን? ሊቃውንት ነው ስለሚያውቁት፣ ከፍና ዝቅ ስለሚል። አብይ ጾም መቼ ነው የሚገባው ብላችሁ የመጠየቅ ሙሉ መብት አላችሁ። በተረፈ ግን መልካም የገና ጾም ይሁንልን። አምላካችን በዓለ ልደቱን በዓለ ጥምቀቱን የሰላም በዓል ያድርግልን። እግዚአብሔር ሁላችንም ይባርከን።